ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? መጀመሪያ ግን ማሳየት ነበረብኝ። ተዘጋጅታችኋል? የሰራሁት ምግብ ማለት ነው። አትክልት በስጋ ማለት ነው። በፎረን አስገብተን የምንሰራው ማለት ነው። እንዴት እንደምሰራ መጀመሪያ ማሳየት ነበረብኝ። ነገር ግን ሶሪ ብያለሁ። በቀጣይ በደንብ አሳያችኋለሁ እና በጣም ነው የሚጣፍጠው። በነገራችን ላይ ያያችሁት በቀላሉ ማለት ነው። እና እዚህ ጋር ደግሞ አንድ የቀረን ነገር አለ። እሱን አርጌ ያሳያችኋለሁ። እሱ ቲማቲም እና የተፈጨ ቅመማ ቅመም ማለት ነው። እሱን ከላይ እናደርጋለን። ሹፉ እዚህ ጋር ደግሞ ምን ይቀረናል? ሽንኩርት አለን። ይበልጥ ጣዕሙ ጥሩ ስለሚያደርገው ማለት ነው። ከላይ አድርገንበት ያሰላም። እስኪ ሰርታችሁ ሞክሩት ማለት ነው። ምንም እንትን አይደለም። በነገራችን የሚከብድ ነገር አይደለም። ያው የተለያዩ አትክልቶችን ማነው ድንች፣ ካሮት፣ ኩሳ፣ በድንጃን እነዛ ነገሮች እና ዶሮዋን ደግሞ መጀመሪያ ጥብስ እናረጋታለን። ከዛም በኋላ ደግሞ ያለውን ሁሉ ነገር ለማምረን እንደዚች በመሰለች መልኩ ፎረን ላይ እናስገባዋለን። እና ያያችሁት በነገራችን ላይ በጣም ነው የሚጣፍጠው ከምላችሁ በላይ ማለት ነው። ሰርታችሁ ብታዩት አሪፍ ነው።